and his wife, who I'm sure was hesitant of putting Joshua, and Fury shaking hands. Anthony saying, "Hey, it's your moment." ለቦክስ ወዳድ አፍቃሪያን በሙሉ እንግዲህ ዓለማችን ከታይሰንና ከኢቫንደር ሆሊፊልድ ከባድ ፍልሚያ በኋላ የመጀመሪያውን ፍልሚያ ልታይ ነው ተብሎ በጉጉት እየተጠበቀ ይገኛል ማለት ነው። እንግዲህ ከጀርባ ላይ እንደምታዩት በትላንትናው ዕለት ታይሰን ፉሪ ከማክሞዶቭ ጋር በነበረው የሄቪዌት ሻምፒዮን ላይ ታይሰን ፉሪ በአናኒመስ ዲሲሽን አሸንፏል። ከዛ በኋላ ግን እጅግ መነጋገሪያ የሆነውና ለቦክስ አፍቃሪያን ከወዲሁ በጉጉት እንዲጠበቅ ያደረገው ነገር ሆኗል ማለት ነው። ታይሰን ፉሪ ለጆሹዋ ባስተላለፈው መልእክት የምትገጥመኝ ከሆነ ቀጠሮ ያዝ እንግዲህ ይለይልን የሚል መልእክትን አስተላልፏል። ጆሹዋም እጁን በቦክስ ወደ ደረቱ አስጠግቶ ነካ ነካ ያደረገ እንገናኛለን የሚል መልእክት አስተላልፏል። እንግዲህ ሁለቱም በሄቪ ዌት የዓለም ሻምፒዮን መሆናቸው ይታወቃል። ይህ ግጥሚያ እጅግ አጓጊ ሆኖ ከወዲሁ መነጋገሪያ የሆነ ይገኛል። እንግዲህ በቶሎና በአጭር ጊዜ የዓለም የቦክስ ሻምፒዮን አዘጋጆች የሚያዘጋጁት ከሆነ ቦክስ ውድድር ከታይሰንና ከሆሊፊልድ በኋላ የለየለት ግጥሚያ ልናይ መሆኑን ለማሳወቅ ያክል ነው። Jason